ማሰራት ትችላላችሁ ማለት ነው። ይሄው የሰርቪስ ቦታ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ብሎጌ ምን ይመስላችኋል ማለት ነው? በለው እርጥብ በለው ነው እንደምታዩት። ነጭ ሽንኩርት አዘጋጅቻለሁ። እንደዚሁም ደግሞ በሶ በላ ወይንም ዝቃቅቤ እስኪ እናንተ እንዴት እንደምታዘጋጁ ኮሜንት ላይ አኖሩልኝ ሀባይቦቼ። ከሰዓት ነው ማስፈጫው። እንደዚሁም ደግሞ ዝንጅብል ዝሃለኝ ማለት ነው። እንደምታዩት ይሄ ወደ 5 ኪሎ የሚጠጋ ወይንም በጣሳ 4 ጣሳ ነው የገዛሁት ማለት ነው። እና ምን ላድርገው እንትን አዘጋጃለሁ ብዬ ነው ማለት ነው። ምንድነው የሚባለው ማለት ነው? ሻጣ በአረበኛ። እንደዚሁም ደግሞ ምንድነው የሚባለው? ዳጣ በዘመናዊ ማለት ነው። በእኛ ሀገር ደግሞ ድቁስ ይባላል ማለት ነው። እሱን ለማዘጋጀት ነው። ይሄ ይታጠባል አይታጠብም? ጉርሆን ኩላችሁ ማለት ነው። ንገሩኝ። ወደ አለበት ቦታ እየሄድኩ ነው። ገጠር ነው ያለሽው ምናምን የምትሉኝ እንዴት ናቸው? አዎ ገጠር ነው ማለት ነው። ይሄ አካባቢው መሬት ነው እንደምታዩት። እና እኔ ደግሞ በዛ ውስጥ ነው ያለሁት ማለት ነው። ከሰርቪሷ ወደዛ ነው ይህ ጫካ የሚመስለው ማለት ነው። እዛ ውስጥ ነው ያለሁት። ለዛም ገጠር ነው ያለሽው ወታፐን ትሉኛላችሁ። እንግዲህ ሰይድ ፍለጋ እየሄድኩ ነው። ባሌን ፍለጋ ወይኔ ምርጥ ቤት አለ። ይሄ ምሪት አይደለም ኖርማል ቤታቸው ነው ማለት ነው። ማሻአላ ምርጥ ቤት አለ። ይሄ በዚህ ያለው ምሪት ነው። ይሄ ወዴት አይቀርም ምሪት ነው። ቦራ ሜዳ እላችኋለሁ። ዛሬ ብሎጌ ይሄን ይመስላል። የምሳ ሰዓት ብሎግ ደግሞ ይሄ ማለት ነው። ዛሬ ስራዬን ጉድ። ኧረ ሰይድ የት ሄዶ ነው የጠፋኝ? አቶ ሰይድና ምርጥ ቤት አለ። በዚህ ቦታ የምፈልጉ ካላችሁ እስከ 3 ነጥብ ምናምን ቤት የተጀመረ ቤት ምናምን ከፈለጋችሁ ሞልቷል። እና ሰፈራችን ይሄን ይመስላል። እዚህ ደግሞ ክሊኒክ አለ። ይሄው ክሊኒክ አለ ማለት ነው። እንደምታዩት ሰፈራችን ያምራል አይደለ? እንዴት አያችሁ ሰፈራችንን? ሰፈራችን ያምራል። እንደምታዩት ፋ ያለ ነው ማለት ነው። ባሌ ጠፋኝ የፈለገ ያለህ እንደምታዩት ሰይድ ፈልጌ አግኝቼዋለሁኝ። መተሽ ካልወሰድሽ ብሎኝ ይሄው ይዤው እየሄድኩ ነው። እንዴ ምሳዬን እኮ ጦም ሊያስውለኝ 8 ሰዓት ሆነ ማለት ነው። እና ለምንድን ነው አልመጣም ያልከው? እና ላሳያችሁ ሰፈራችን ይሄን ይመስላል። እንደዚህም ተገትሮ የቀረ ቤት አለ። ይሸጣል ይሄ ማለት ነው። ነይ ማንሽ ጎረቤት የምትሆኒ ተገትሯል። ያው አበጃይቱ መግባት ነው።
ውስጡ ምናምን ነው እና ሰርቪስ ማሰራት ትችላላችሁ ማለት ነው። ይሄው የሰርቪስ ቦታ ቦታው ማለት ነው ለሰርቪስ እና ይሄን ቤት የሚሸጥ ነው ማለት ነው። እኛ ሰፈራችን ማለት ነው። ደከመኝ። አረ ዝም ብለሽ አትጣይ፣ ቤት ደርሰሽ ነው መጣል ያለብሽ እንዴ! ምን አይነት ጥጃ ናት? እና ሰፈራችን ይሄ ይመስላል። ለማንኛውም ወደፊት አስፋልት ሲሆን እንገናኛለን። ናግዛልኛ ሰይድን አገኘሁት።